ላይ አጋንንት መቀመጥ አይችልም። ባንቺ አጠገብ ላይ ወርተኛ አይቀጥልም። በሰፈሪ ላይ ደጋሚዎች ይለቃሉ። በኢየሱስም ዛሬ እሳት ይዛ ትገባለህ። ደጋሚ ጠንቋዮች ሰፈራቸውና በኢየሱስም ተነቅለው ይወጣል። አረ ከነ ብቱቶ ይወጣል፣ ከነ ዕቃቸው ይወጣል፣ ከነ ምናምንቴ ይወጣል፣ ከነ ቁባቸው ይወጣል፣ ከነ ፍረቀሳ ይወጣል፣ ከነ ውዳቸው ይወጣል፣ ከነ ጀበና ይወጣል። በእግር በታች ላይ ይሰራል። ኢየሱስ ክርስቶስ ጌታ። አንድ ሰው የሚሆን ነገር አለ የሚሆን ነገር አለ ኢየሱስ ክርስቶስ የሆነ ሰው ሽታ ይዞ ይሄዳል። ጠረን ይዞ ይወጣል። ጠረን ይዤ ነው የሚወጣው። ሽታ ይዤ ነው የሚወጣው። አንተ ባለበት አካባቢ ላይ ጠረን ሁሉ ይቀየራል። ባጠገብ ያለውን ሰው ነካ አድርግና ከዚህ ሰዓት በኋላ ራስን ጠብቅ በለው። ጠረን ሊቀየር ስለሆነ ሽታዬ ሊቀየር ስለሆነ መዓዛ ሊለወጥ ስለሆነ ኢየሱስ ክርስቶስን የሆነ እንግዳ ነገር ይወጣል። አዲስ ነገር ይወጣል። አስገራሚ ነገር ይወጣል። አንድ ሰው ይሆናል ይሳካል ይሆናል። ኢየሱስን ከክብር ወደ ክብር ከዝቅታ ወደ ከፍታ ኢየሱስን ጀግናው ለኢየሱስ ክብር ይገባል። እስቲ ክብሩ በኃይል ይገለጣል በሉት። ሰዎች ሁሉ እስኪገረሙ ድረስ እግዚአብሔር ክብሩን በሕይወታቸው ላይ ይገልጣል። እስቲ እስኪገረሙ ድረስ በሉት፣ እስኪደነቁ ድረስ በሉት። በእኔ ላይ ታላቅ ኃይል ይገለጣል በሉት። በጌታ በኢየሱስ ክርስቶስም ከላይ ከሰማይ የሆነው የእግዚአብሔር ኃይል በሕይወታቸው ላይ ይወድቃል። ድንገት ታምራት ይሆናል። እስቲ ድንገተኛ ክብር ያገኘኛል በሉት። በጌታ በኢየሱስ ክርስቶስም ከዚህ የተነሳው እግዚአብሔር በአደባባይ ይገልጣቸዋል። አንድ ሰው ሊገለጥ ነው በሉት። ኢየሱስ ክርስቶስ እንደዚህ የሚመሰከር ሰዎች ከዚህ ቦታ እስቲ አንድ ሰው ምስክርነት ይበሉት። ከሰው ብቻ አይደለም፣ አጋንንቶች ይመሰክራሉ። ታላቅ ኃይል አለ ማለት ይጀምራል። እንግዳ የሆነ ነገር አለ ማለት ይጀምራል። ተቃጠልኩ አቃጠልክ ማለት ይጀምራል። አሜን ብላ ውሰት የኔ ነገር ተቀየረ በሉት። የኔ ነገር ተለወጠ በሉት። የሚለውጠው ኃይል በላይ ላይ ይመጣል። ትናንትና ያሾፉት ሁሉ በእርግጥ እግዚአብሔር ክብር አገኝቷል። በእርግጥ የጌታ ኃይል አገኝቷታል። እስቲ አንድ ሰው ኃይል አገኘኛል በሉት። ክብር ያገኘኛል በሉት። እሳትና ኃይል በሕይወታቸው ላይ በኃይል ይገለጣል። እስቲ አንድ ሰው ይገለጥ በሉት። ሰዓቴ ደርሷል በሉት። ጊዜው ደረሰ በሉት። ጊዜ የደረሰውን ሰው በኢየሱስ ክርስቶስ ፈጣኝ ፈረስና ፈጣኝ ሰረገላ ሊያቆሙ አይችሉም። እስቲ አንድ ሰው ጊዜ ደርሷል በሉት። በአጠገብ ላለው ሰው ተናገረ። እነሆ ለአንተ ጊዜ ደርሷል በሉት። ለአንቺም ጊዜ ደረሰ በሉት። ሰዓቱ እኮ ያንተ ነው በሉት። ጊዜው እኮ ያንቺ ነው በሉት። ስለዚህ አትቆምም በሉት። የሚያቆም ሁሉ በሉት በአጠገብሽ ይወድቃል፣ በቀኝ አስርሽ ይወድቃል። በኢየሱስም ጠላቶቻቸው መውደቅ ይጀምራል። ከመጣው ክብርና ከመጣው ጸጋ የተነሳ ማደገጥ ይጀምራል። አንድ ሰው አስደንግጬ ይኖራል በሉት። አሜን አሜን። የሆነ ጎረቤት ላይ ያለው ኢሉሚናቲ ይደነግጣል። ሰፈር ላለው መተተኛ ይደነግጣል። አካባቢ ላይ ያለው ሌዋታን ይወጋል። አሜን ብለው ውሰድ በኢየሱስ በጌታ ለኢየሱስ ክብር ሰሙ። ይህ ሞገስ በመጣው ጊዜ በኢየሱስ ክርስቶስ ማንም አያግድም፣ ማንም አይገድምም። እስቲ አንድ ሰው አይገድቡኝም በሉት፣ አያግዱኝም በሉት፣ አልከለከልም በሉት፣ እቾክላለሁ በሉት፣ እፈጥናለሁ በሉት። የሚያፋጥን ክብር በኢየሱስም ይወድቃል። አንድ ሰው ፈጥኜ እወጣለሁ በሉት፣ ፈጥኜ ሊገለጥ ነው በሉት። በኢየሱስ ክርስቶስ ለምና ያው ለምነ ሻጠሽው ለምኖ በኢየሱስም አያገኘው። አንድ ሰው ተለምኛ አልገኝም በሉት፣ አልገኝም በሉት። በኢየሱስም ከክብር ወደ ክብር የሚወስደው ክብር እጁ ይመጣል፣ ጣቱ ይመጣል፣ ክንዱ ይመጣል፣ ክብሩ ይመጣል፣ በአደባባይ ይገልጣል። በኢየሱስም የመገለጥ ምሽት፣ የመውጣት ምሽት፣ የመሄድ ምሽት፣ የመራመድ ምሽት፣ የመሄድ ምሽት፣ የመትከል ምሽት፣ የመትከል ምሽት፣ የማፍረስ ምሽት፣ የመገልበጥ ምሽት ይሆንባችሁ በኢየሱስ በጌታ በኢየሱስ። የሆነ የአጋንንቶች ሰፈርን ታፈርሳል። የሆነ የተበላሸ ስፍራን ትገነባል። የፈረሰ ቅጥርን ትሰራል። አንድ ሰው እሰራለሁ በሉት። በኢየሱስ ይሄ ክብር ያገኛል፣ ይሄ ጸጋ ያገኝሻል፣ ይሄ ሞገስ ያገኛል፣ ይሄ ብሎት ያገኛል። አንድ ሰው አሜን ብለው ውሰድ በኢየሱስ በጌታ ለኢየሱስ ክብር ሰሙት። በጌታ በኢየሱስ ክርስቶስ እኔ እንደዚህ ያሉ ሰዎች አይቻል። እዚህ ውስጥ ቢያንስ 20 ሰዎች አይቻል። ምን አይነት ሰዎች? እያፋጠኑ እንደ መርዶክዮስ። አረ አሜን፣ አረ አሜን። ገላለሁ አለው ሃማ ፈረሱን ሲያዘጋጅ፣ አጠፋለሁ አለው ሃማ ሲያዘጋጅ